ሰላም ሰላም እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆያችሁ። እንግዲህ በተለያዩ ሳይቶቻችሁ ላይ ዞር ብለን በሚዲያችን ቃኝተናል። ያ ማለት እንግዲህ የደንበሉ ዲፕሎማት 1 ዲፕሎማት 2 የሳር ቤቱንም ካናዳ 1 እና 2 ለመቃኘት ችለናል። አሁን ደግሞ እዚህ እናንተ ጋር መጥተናል። አንተ ራስን ከማስተዋወቅ ጀምረህ አሁን ያለንበት ሳይት የትኛው ሳይታችሁ ነው የሚለውን ብትነግረኝ። መልካም። በመጀመሪያ እንኳን ደህና መጣችሁ። እኔ መለሰ እባላለሁኝ። በሪያሊቲ ሪል ስቴት የሽያጭ አማካሪ ነኝ። አሁን የምንገኘው ቦሌ አትላስ ዩሮፓ ዩኒየን ጀርባ በሚገኘው ሳይታችን ላይ ነው። ኦልሬዲ ከተረከበ ትንሽ ቆየት ብሏል። ኦልሞስት 3 ዓመት አልፎታል። ዛሬ እዚህ እንግዲህ የጋበዝናችሁ ከሸገር ጀርባ አዲስ ፕሮጀክት ስለለቀቅን እሱን በማስመልከት ቪዥዋላይዝ እንደምታደርጉት በምን አይነት መንገድ እንደምንሰራው ፊኒሽንጉን እንድታዩት ነው። በጣም ጥሩ። እንግዲህ ቀደም ብዬ ለመግለጽ እንደሞከርኩት ይሄኛው አፓርትመንት ከ3 ዓመት በፊት ነው ዴሊቨሪ ያደረግነው። እንዳያቸው የዲፕሎማት አፓርትመንትን ጥንቅቅ አድርገን አስረክበን ይሄኛውንም በምትመለከተው መንገድ አስረክበን ነው የምንገኘው። ከዛ ባለፈ ግን ዴሊቨር ካደረግን በኋላ ፕሮፐርቲ ማኔጅመንት አለ። እነዚህ ፕሮፐርቲ ማኔጅመንት በምን አይነት መንገድ ቤቶችን እንደሚያከራዩ ውጭ ያሉ ደንበኞቻችንስ በምን አይነት መንገድ ማኔጅ እንደሚደረግ እንዲያዩት በደንብ አንደርስታንድ እንዲያደርጉት ነው የመጣ ነው። በጣም ጥሩ። ቅድም በዲፕሎማቱ ሳይታችሁ ባስረከባችሁ ሳይታችሁም ላይ የፕሮፐርቲ ማኔጅመንቱን ለመረዳት ችለናል። በደንብ ተብራርቶልናል። እዚህም ደግሞ በዚህ መልኩ የራሱ ፕሮፐርቲ ማኔጅመንት እንዳለው ነው እየነገርከኝ ያለው። ምን ያህል ነው ማኔጅ የሚደረገው በፕሮፐርቲ ማኔጅመንት? በእናንተ የምትገነቧቸው ግንባታዎች ወይ ደግሞ ቤቶች በምን አይነት ደረጃ ነው ማኔጅ የሚደረጉት? ምን አገልግሎት ነው የሚሰጡት? ቤቱ እንደምትመለከተው ነው ስታንዳርድ ሌክዠሪ የሆነ አፓርትመንት ነው። ያው ሪያሊቲ ሪል ስቴት የሚታወቀው ትልቁ ነገር በኳሊቲ ነው። ኳሊቲ ኢንቫይሮንመንት ያለበት ነው። ሪሴፕሽኑም ሰፋ ለቀቅ ያለ ነው እንደምትመለከተው። ለሪያሊቲ ይሄ አዲስ አይደለም። አሚኒቲዎች አሉት። ከዛ በተጨማሪ ጂም፣ ስቲም፣ ሳውና እንዲሁም ቴራዝ መሰብሰቢያ አዳራሾችን ያካተተ ነው። ይሄ ሁል ጊዜ እንደምናደርገው ነው ማለት ነው። ምናልባት ዞር ብለን እንግዲህ ለቤተሰቦቻችን ማስቃኘት ይቻላል። ስለ ፕሮፐርቲ ማኔጅመንቱ ደግሞ ራሳቸው ፕሮፐርቲ ማኔጅመንቶች ስላሉ ከነሱ ጋር ዲስከስ እናደርጋለን። በጣም ጥሩ። ሪሴፕሽን እንደምትመለከተው በቀኝ ሳይድ ይኖራል። ፕሮፐርቲ ማኔጅመንቱ ደግሞ እዚህ ጋር ነው ኦፊሳቸው። ያው እንደምትመለከተው ጸጥ ያለ ነው። ከዚህ በታች ያለው ፓርኪንግ ነው። የመኪኖች ማቆሚያ ይኖራል። ከዚህ በላይ ነው ቤቶቻችን የሚጀምሩት። ከዚህ በላይ እንግዲህ ሰላማዊ የሆነ መኖሪያ ይሆናል ማለት ነው። እስኪ ፕሮፐርቲ ማኔጅመንቶች ይኖራሉ። ከነሱ ጋር አንዳንድ ነገር እናውራ እስኪ። በጣም ጥሩ። ሰላም፣ እንዴት ነህ? እስኪ እንግዲህ ስለ ፕሮፐርቲ ማኔጅመንቱ አንዳንድ መረጃዎች ማወቅ እንፈልጋለን እና እሱ ትንሽ ጥያቄዎች ይኖሩታል። ከእሱ ጋር አንዳንድ ነገር እናውራ። ያው እንግዲህ በሚዲያችን የተለያዩ ሪል ስቴት ላይ የተሰማሩ ድርጅቶችን እየቃኘን ነው ለቤተሰቦቻችን የምናደርሰው። ሪያሊቲ ደግሞ በተደጋጋሚ መተናል። ሪያሊቲ ሪል ስቴቶች የፕሮፐርቲ ማኔጅመንት ለደንበኞቻችን እናደርጋለን ብለው በነገሩን መሰረት ቢሮ ድረስ መተን መጠየቅ ስላለብን ለቤተሰቦቻችንም አሜኒታ እንዲፈጠር ነው የመጣ ነው እና ራስን ከማስተዋወቅ ጀምረ የስራ ድርሻ ነግረህን ምን አይነት ስራዎችን እንደምሰሩ እንደ አንድ ፕሮፐርቲ ማኔጅመንት ምን ስራዎችን እንደምሰሩ ብትነግረን። መልካም። መኮንን መንደፍሮ እባላለሁ። በሪያሊቲ ሪል ስቴት በዚህኛው ብራንች ላይ ሪሴፕሽን እንዲሁም የሱፐርቫይዝ ማለት ነው የአፓርታማ ነዋሪዎችን ሱፐርቫይዝ ያደርጋለሁ። ዛሬ ደግሞ የተገኘሁት ደግሞ በዋናነት ፕሮፐርቲ ማኔጅመንቱን ወክዬ እሱ የሚሰጣቸውን አገልግሎቶች እሱ ለመግለጽ ነው። በጣም ጥሩ። ምንድን ነው ማኔጅ የምታደርጉት? እንግዲህ እኛ በዚህኛው ሳይት የምንሰጣቸው የአፓርታማው የተለያዩ ሰርቪሶች አሉ። ሬዚደንቶች አሉ፣ ፎሪነር ናቸው። እነሱ የሚፈልጓቸው የተለያዩ ነገሮች አሉ። ለምሳሌ ዋይፋይ፣ ኤሌክትሪሲቲ፣ ዋተር እነዚህ አይነት ፋሲሊቲዎች ሳይቆራረጡ 24 ሰዓት አገልግሎት እንዲሰጡ እነዚህን ፋሲሊቲ እናደርጋለን። ሌላው እንግዶች ሲመጡ እንግዶችን ፖላይት በሆነ መንገድ ተቀብለን ወደ የሚፈልጉት ወደ ነዋሪዎች እናገናኛለን። ሌላው ለምሳሌ እዚሁ አፓርትመንት ላይ ክለብ ሀውስ አለን ላይ 10ኛ ፎቅ ላይ። እዛ ላይ ነዋሪዎች የተለያዩ ፕሮግራሞችን ያዘጋጃሉ። ለምሳሌ ልደት ሊሆን ይችላል፣ ፓርቲ። አብዛኞቹ ፎሪነር ናቸው እዚህ የሚኖሩትና የውጭ ዜጎች የኤምባሲ ሰዎችን ሊጋብዙ ይችላሉ። የተለያዩ
እና እነሱን ዲኮር ማድረግ ሲፈልጉ ቤቶችን በማስተካከል ወንበሮችን እንደዚህ አይነት ነገር በማድረግ ፕሮግራም እዚህ እንዲያካሂዱ እናደርጋለን። ሌላው በቀን 2 ጊዜ በሳምንት 7 ቀን ጽዳት፣ እንደምታዩት በጣም ጽዱ ነው፣ በጣም ንጹህና ጽዱ ነው። በቀን 2 ጊዜ እንዲጸዳ እናደርጋለን። የራሳቸው ቋሚ ሰራተኞች አሉ። ሁሉንም አይነት የአፓርትመንት ክፍሎች እንዲጸዱ እናደርጋለን። ጂምን ጨምሮ ክለብ ሃውስ፣ ቴራዙ፣ ፓርኪንግ አለ፣ ግራውንድ ላይ አለ፣ ቤዝመንት ላይም አለ። እነዚህም በሳምንት 2 ጊዜ ንጹህ ሆነው እንዲታጠቡና እንዲጠረጉ እናደርጋለን። በዋናነት ደግሞ የቤቱ ባለቤቶች አብዛኞቹ ውጭ የሚኖሩም የተለያየ ቦታ ያሉ ሰዎች አሉ። እነሱን ተከራዮች በሚመጡበት ጊዜ እነሱ ተቀብለን አስፈላጊውን ነገር እንትን ብለን እነሱን የማከራየት ነገር እናደርጋለን ማለት ነው። እሱ ባሉበት ሆነው በአካል መምጣት ሳይጠበቅባቸው እኛ እሱን የማከራየት እንደዚህ አገልግሎት በእኛ ነው የሚደረገው። ስለዚህ ከጽዳት የጀመረው አገልግሎታችሁ እያንዳንዱን ህንፃው ላይ የሚደረጉ ፕሮግራሞችን ማኔጅ ማድረግ፣ ጥበቃ ጨምሮ ሌሎች ጥበቃዎች አሉ። 24 ሰዓት የጥበቃ አገልግሎት እንሰጣለን። በሽፍት አክቹዋል ቦታቸው ላይ ታይማቸውን ጠብቀው ይገኛሉ ወይ የሚለውን በደንብ ቼክ እናደርጋለን። በጣም ሴኪዩርድ ነው። 3 በሮች አሉን። እያንዳንዱ በር ላይ ተቀምጦ መኪናዎችን የማስተናገድ እንግዶች ሲመጡ እዚህ ነገር ነው ያለውና ምንም አይነት በጣም ሴኪዩር የሆነ የጥበቃ አገልግሎት እንሰጣለን። በጣም ጥሩ፣ በጣም ጥሩ። እንግዲህ ለነበረን ቆይታ በእውነቱ ከልብ እናመሰግናለን። ምንም አይደለም። እሺ፣ እግዚአብሔር ያክብርልን። እሺ፣ ቤታችን እንዴት አየኸው? ያ በጣም ያምራል። ኖርማሊ ያው ጥያቄ ብለን ያሰብነውን በሙሉ እየጠየቀን ነው። እነዚህም ጥያቄዎች ደግሞ ምላሽ እያገኙ ነው ያገኘ ነው። ያ ማለት እንግዲህ ከፕሮፐርቲ ማኔጅመንቱ ጋር የተያያዘውን ጥያቄያችንን ቀጥታ ከባለሙያው ጋር ተገናኝተን ለመረዳት ችለናል። ምናልባት እዚህ አካባቢ ላይ አሁን ባየነው ሌቭል ወይም ደግሞ ከዚህ በተሻለ ሪያሊቲ እየገነባ ያለው ይኖራል ብዬ አሰብኩኝ። ምናልባት ካለ እሱን ኦፕሽን ብትነግረኝ። ጥሩ። እንግዲህ ሪያሊቲ የሚታወቅበት ነገር አንዱ ምንድን ነው? በመድገም ነው። ለምሳሌ አርዲአርን ወይም ዲፕሎማት አፓርትመንትን ሄደህ አይተኸዋል። እሱን አስረክበን ጨርሰን ዲፕሎማቱ ብለን እየደገምን ያለ ነው። ሳር ቤት ካናዳ ኤምባሲም ሄደህ ከሆነ አይተኸዋል። እሱንም ኤዩ ላይም አዲስ ሳይት እየደገምን ነው የምንገኘው። ይህንንም እንዳየኸው ነው። በተመሳሳይ ስታንዳርድ ከሸገር ጀርባ አፓርትመንት እየደገምን ነው የምንገኘው። እዛ ላይ በ40% ቅድመ ክፍያ በጣት የሚቆጠሩ ቤቶች ናቸው ያሉት። ባለ 2 እና ባለ 3 መኝታ ናቸው ያሉት። እዛ ላይ የሚደርሱ ደንበኞች ካሉ መግዛት ይችላሉ ማለት ነው። እኛ ኦልሬዲ ሸጠን እየጨረስን ያለ ነው። በጣም ጥሩ። ምናልባት እዛ ጋር ቤት ለመግዛት ምን አይነት ያከፋፈል ዘዴ ነው የሚኖረው? እንደ ኦፕሽን የምናስቀምጣቸው የዲስካውንት አማራጮች ምናምን ይኖራሉ? ቤቶች ውስጥ ምን አይነት ናቸው? በመኝታ በካሬ መገለጽ ቢችሉ። ቤቶቹ እንደነገርኩ ባለ 2 መኝታ ናቸው። ባለ 2 መኝታው 137 ካሬ ነው። ባለ 3 መኝታው ደግሞ 212 ካሬ ነው ማለት ነው። በፍሎር 3 ቤቶች ብቻ ናቸው ያዘጋጀ ነው። G+12 ነው። ያው ለሪያሊቲ እነዚህ አሚኒቲዎቹን መግለጽ አይጠበቅም፣ ይታወቃል። ከዚህ በፊትም የመጣ ነው በዚህ ነው። ስለዚህ ቤቱ ሌግዠሪ ነው። ይሄን ባየኸው ስታንዳርድ ነው እዛም ጋር የተደገመ የሚገኘው ማለት ነው። እሱን ይመስላል። እንግዲህ አሁን ባልከኝ የሽያጭ ደረጃ ላይም ሆነ በዚህ ደረጃ የግንባታ ሌቭል ላይ የደረሳችሁበት የጊዜ ገደብ ምን ያህል ጊዜ ነው? በምን ያህል ጊዜስ ነው ገንብታችሁ የምታስረክቡት? በጣም ጥሩ። እዚህኛው ሳይት እንግዲህ ከጀመርን አሁን 7 ወር ሆኖናል። በዚህ 7 ወር ውስጥ ስትራክቸር ጨርሰን ፓርቲሽን ላይ ያለ ነው። ከዚህ በኋላ ያው በ1 ዓመት ውስጥ ዴሊቨር እናደርጋለን። እዚህኛው ሳይት ላይ በ40% ቅድመ ክፍያ ቤቶችን ማግኘት ይቻላል። እንደነገርኩ ግን ውስን ስቶኮች ናቸው ያሉት። እነዚህን ስቶኮች ለማግኘት ያው መፍጠን ይኖርባቸዋል። ሳይቱ የሚገኘው በስካይላይት እና በቦሌ መድኃኔዓለም ሜይን ሮድ መሀል ላይ ነው እና የሚገኘው ሬንታል ቫሊዩም በጣም ሀይ ነው። እዚህ ቤት ሲገዙ ለመኖርም ለማከራየትም ሞር ተመራጭ የሆነ ሀይ ሬንታል ቫሊዩ ያለው አካባቢ ስለሆነ በ40% ቅድመ ክፍያ ብቻ ደንበኞች ሊያገኙት ይችላሉ ማለት ነው። በጣም ጥሩ። እንግዲህ በጣም ጥሩ የሚባል ቆይታ ነበረን። ምናልባት ከዚህ ቀጥሎ ወዴት እንደምንሄድ ብትነግረን። በጣም ጥሩ። ከዚህ ቀጥሎ እንግዲህ ወደ ሄድ ኦፊስ ነው የምንሄደው። ስለ ዋጋ፣ ስለ አከፋፈል፣ ስለ ዲስካውንቶች ደግሞ ከስራ አስኪያጁ ጋር ከእሱ ጋር ትነጋገራላችሁ። በጣም ጥሩ። ለነበረን ቆይታ እንግዲህ ከልብ እናመሰግናለን። እኔም አመሰግናለሁ። መልካም ጊዜ